ቤቢ ጓደኞቼ ምን ይሉኛል አልከኝ ቅድም? ከየት ነው የተወለድኩትኝ? እነሱ ምን አሉክ? ምንድነው ብለው ነው የሚጠይቁኝ አልከኝ? ከየት ነው የተወለድከው? ከጎንደር ነው ምንድነው? እና እኔ ከየት ነው የተወለድኩት ማለት ምንድነው አልገባኝም። ላይክ ጎንደሬ ነኝ፣ ትግረኛ ነኝ፣ ኦሮሞኛ ነኝ፣ ገጠሬ ነኝ፣ ምንድነኝ? ገጠሬ ነኝ ምንድነኝ ማለት አልገባኝም። like am I born in ገጠር or shit? I don't know. ከገጠር ነው? ከጎንደር ነው? ከኦሮሞኛ ነው? ወይም ከትግረኛ ነው የተወለድኩት? ለምን እንደዛ ጠየከኝ? ምን አሉክ እነሱ? ከየት ነው የተወለድከው? እነሱ ከየት ነው የተወለዱት? አንደኛው ጎንደር፣ አንደኛው ገጠር፣ አንደኛው አላበቃላችሁ ሁሉም ኢትዮጵያዊ ነው። ስለዚህ ኢትዮጵያዊ ነኝ በላቸው እኮ። ኢትዮጵያዊ ነህ ግን ምንድነህ? ሰው ነኝ ስላቸው እኮ ሰው ነህ ግን ምንድነህ? ኢትዮጵያዊ ነኝ አልኳቸው። በቃ እኔ ኢትዮጵያዊ ነኝ። ይሄንን በመታጠኑበት ፋንታ ኤግዛም ደርሷል፣ ኤግዛም አጥኑ በላቸው። ልበላቸው? እኔ ግን ኢትዮጵያዊ ነኝ። አይ እኔ ኢትዮጵያዊ ነኝ በለው። ልበለው? አዎ እኮ ብትሆንስ ሌላ እንትን አለ እኮ። የለህም። ኢትዮጵያዊ ነህ። ኢትዮጵያ ነው የተወለድከው። እሺ